ስማ ሚስትን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር ያዩዋን። አንተ ምን ቆሻሻ ባለጌ ሰው ነህ። እኔ አንተ ራሱ ምን ሆነ ነው እናት? ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤ ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለኩኝ ነበር 09 ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማይ አለ እንደ ቤቷ 09 እንዴ ስማ ሚስትን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር ያዩዋን ነው። ያማል እንዴ ከሚስቴ ጋር እኮ ነኝ ነው እንዴ? ወይ አመሰግናለሁ። ቆሻሻ እኮ ነው። መውደድ ያደረሰው ተይተይ መውደድ ያደረሰው ፍቅር አይገዛ። እኔ ራሴን ነው የማጠፋው። ምን ታረጊ ነው? እኔ ራሴን ላጠፋበት ነው። ደስ አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዴ ስላለ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችዋለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። በቃኝ። ሸበላው ጎበዝ ያንን ሌላማ በደማው ጊዮርጊስ አመላክቱኝማ ወፏን በመረቡ እንዳላስለመደ የታከል ይደናወሩ ድማም ገላ የታው ማኔ እብድ ነው። ምንድን ነው? አቤት ሰላም ነው እናቴ። የሚበላ ነገር ነው? ወይ በኔ ወንድም እንዴ አለ። ጠብቀኝ በእናትህ በላ። አሁን መነሳቴ ነው። አስሚኝማ እናቴ። ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። ሆነ መጣሁ። ምርጥ ጫማ አለኝ ላንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናቴ። ቀሚስ አለኝ። ቆይ እሺ This is the end.